የሰላም ሐሳብ አሁን እዚህ እንደምንለው በአንድ ወቅት የነበሩ አፍሪካውያን ባጣቀሱት መጽሐፍ በአንድ ወቅት ችግር ገጥሟቸው የሆነ ነገር ባሉ ምዕራባውያን ወይም ስቴት ላይ የሆነ እዛ አካባቢ ያለውን ችግር በፈቱ የየሀገራት ችግር ማሳያ ቤተ ሙከራ ሳይሆን መደመር የሚባል ለኢትዮጵያውያን በኢትዮጵያውያን የበቀለ ሁሉንም ያማከለ አካታችነትን የያዘ የህግና የሥርዓት የበላይነትን ያየ ሳይንስን የቀመረ ግን በኢትዮጵያውያን ለኢትዮጵያውያን የሚሆን መፍትሄና እሳቤ ይዞ የመጣ ነው። ስለዚህ መደመር ሆነ ብልጽግና ሰላም ልማት ነው ብሎ ያምናል። እስከዛሬ ተሸክመን የመጣናቸው ዕዳ የሀገረ መንግስት ስብራቱ አንዱ ምክንያት የኢኮኖሚ ድቀት ነው። በጋራ አብረን ያላለማናት አገር በጋራ ሀብት እንድትከፋፈል እድል ስላልተፈጠረላት ነው። ስለዚህ ሰላም የልማት ውጤት ነው ብሎ ስለሚያምን ከሀገር ጫፍ ጫፍ ከሰሜን ጫፍ እስከ ደቡብ ከምዕራብ እስከ ምስራቅ በዚህ 5 ዓመታት ውስጥ ብልጽግና ተፈትኖ የወደቀበት የልማት ስራ ይጠቀስ። ያላለማናቸው የቱሪዝም መዳረሻዎች፣ ያላለማናቸው ዘርፈ ብዙ የኢኮኖሚ ኢንዱስትሪዎች፣ ያላለማናቸው የኩታ ገጠም እርሻ መሬቶች የትኞቹ ናቸው? በዚህ ሁሉ ትግል ውስጥና በዚህ ሁሉ ችግር ውስጥ ተግዳሮቶችን ገፍቶ ኩታ ገጠም እርሻ ላይ ኢትዮጵያ ለመጀመሪያ ጊዜ በአፍሪካ የልማት እርሻዋን አሳውቃ ምርት ከውጪ ማስገባቷን አቁማ ወደ ውጪ መላክ የቻለችበትን ታሪክ በዘመናት መካከል ለመጀመሪያ ጊዜ ሰምተናል። ሰላም ማለት ልማት ነው። ሰላም ማለት አብሮ መስራት ነው ብሎ ስለሚያምን ብልጽግና ያለውን መሬት ያለውን የተፈጥሮ ሀብት እንዳትነኩት በሚሉ ትርክቶች ጭምር መጥቶ እንዳትሰሩበት ይሄ ከሆነ ያባላናል ከሚሉ የተሰበሩ እሳቤዎች ፈልቅቆ ወጥቶ እያንዳንዱ ክልል በራሱ እንዲያለማ አብሮ ደግሞ በመስተጋብር እንዲሰራ በአፍሪካውያን ዘንድ አሁን የሚነገርልን መልካም ዜና ብቅ ማለት የጀመረው በብልጽግና የመደመር እሳቤ ሰላምን በአንድ እጁ ወደ ሰፊና መልካም ምህዳር በመፍጠሩ ምክንያት ነው።